ውዱእ ጀምረን እስክናጠናቅቅ በግዳጅነት ልናሟላቸው የሚገቡ የውዱእ ግዳጆች የሚለውን ነው የምናየው። ያ ዋጅብ ወይም ፈርድ የተባለው ምንድነው? ማ ዩሳቡ ፋዒሉሁ ወዩዓቂቡ ታሪኩሁ ማለት ነው። ሰውየው አላህን በመታዘዝ ከተገበረው አጅር የሚያገኝበት፣ ሆን ብሎ ከተወው ደግሞ የሚቀጣበት ወይ በወንጀል የሚከሰስበት ነገር ፈርድ ወይም ዋጅብ ተብሎ ይጠራል ማለት ነው። ማናቸው ሲባል እንደ ሸይኹ ገለጻ ወሂየ ሲተቱን 6 ናቸው ብለዋል። በውዱእ ውስጥ ሊሟሉ የሚገባቸው መሰረታዊ ግዳጆች 6 ናቸው። ያው 4ቱ በጌታ አላህ ቃል ውስጥ በግልጽ ተቀምጠዋል። አምላካችን አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 6 ላይ ምን ይላል? ያ አዩሃለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛ ቁምቱም ኢለ ሰላቲ ወደ ሰላት በቆማችሁ ጊዜ ማለትም ለመስገድ ባሰባችሁ ወቅት ፈግሲሉ ውጁሃኩም ፊቶቻችሁን እጠቡ፣ 1 ወአይዲየኩም ኢለል መራፊቂ እጆቻችሁን እስከ ክርኖቻችሁም እጠቡ ይላል፣ 2 ወምሰሑ ቢሩኡሲኩም ራሶቻችሁንም አብሱ ይላል፣ 3 ወአርጁለኩም ኢለል ከዕበይን እግሮቻችሁንም እስከ ቁርጭምጭሚት ድረስ እጠቡ ይላል። ስንት ተጠቀሰ? በጌታ አላህ ቃል ውስጥ 4 ተጠቅሰዋል ነው። እነዚህ 6ቱ ያሉት ሸይኹ እንግዲህ ምንድናቸው የሚለውን ወደዛ ገብተን እንመለከተዋለን ነው። አንደኛ ገስሉል ወጅህ ፊትን ማጠብ ነው። ወሚንሁ ከሱ ከፊት ጋራም አብሮ ይቆጠራል አልመድመደቱ ወልኢስቲንሻቅ። አልመድመደቱ በአፍ ውሃ በማስገባት መጉመጥመጥና ወልኢስቲንሻቅ በአፍንጫ ውሃን ወደ ላይ መሳብ፣ እንዲሁም ኢስቲንፋር ያ የተሳበውን ውሃ ተመልሶ ማውጣቱ ፊትን ማጠብ ከሚለው ጋር ይካተታል። ይሄ የመጀመሪያው ግዳጅ ነው ማለት ነው። ገስሉል ወጅህ ፊትን ማጠብ። ፊት የሚባለው የትኛው ነው ከተባለ አንድ ሰው ፊት ለፊት የሚቀጣጭበት ፓርቱ ፊት ተብሎ ይጠራል። ወይም ሐዱ ገደቡን ለማወቅ ከሆነ በቁመት ሚን መናቢት ሻዕር ራእሲ ኢለ ዘቅን ይባላል። የራስ ፀጉር መብቀል ከሚጀምርበት አንስቶ እስከ አገጭ ድረስ ያለው ፊት ይባላል። ወዐርደን በአግድም ከሆነ ደግሞ በይነል ኡዙነይን ከአንድ ጆሮ ጫፍ እስከ ላያኛው ጆሮ ጫፍ ያለው ፓርት ፊት ተብሎ ይጠራል። ይሄ ፊት ምን መሆን አለበት? መታጠብ አለበት። መታጠብ ሲባል ማበስ ይወጣል ማለት ነው። እዚህ ጋር አንድ ሰው በረጠበ እጁ ፊቱን እንዲህ ቢያብስ አጠባ አይባልምና አይካተትም። የግድ ፊቱን በውሃ ማጠብ መቻል አለበት ነው። ይሄ አንደኛው ግዳጅ ነው። ከዚህ ከፊቱ ጋር አብሮ ደግሞ ማን ይካተታል? አልመድመደቱ ብለናል። ውሃን በአፍ ማስገባት ይሄ መድመዳ ይባላል፣ መግመጥመጥ። ወልኢስቲንሻቅ ኢስቲንሻቅ ማለት ደግሞ በአፍንጫ ውሃን መሳብ ይባላል። የተሳበውን ውሃ ተመልሰን ስናወጣው ይሄ ኢስቲንሳር ተብሎ ይጠራል ማለት ነው። አብሮ ነው የሚካተቱት፣ ግዳጅ ነው። ሰሂሁም እሱ ነው የሚሉት። ከምን ተነስቶ ሲባል ነቢያችን አለይሂ ሰላቱ ወሰላም ውዱእ ሲያደርጉ በአፍንጫ ውሃ መሳብና በአፍ በመክተት መግሞጥመጥን ሁሌም በቋሚነት ዘውትረውበታል። ይሄ ከተግባራቸው የተገኘ ነው። ከንግግራቸው ደግሞ ኢዛ ተወضأተ ውዱእ ባደረክ ጊዜ ፈመድሚድ በአፍ ውሃን አስገባና ተግሞጥመጥ ብለዋል። እንደዚሁም ወባሊግ ፊል ኢስቲንሻቂ ኢላ አን ተኩነ ሷኢማ ጾመኛ ካልሆንክ በስተቀር በአፍንጫህ ውሃ በምትስብ ጊዜ ወባሊግ በኃይለኛው በደንብ ሳብ ነው ያሉት። ጾም በሆነ ሰዓት አልፎ ወደ ውስጥ እንዳይገባ ጥንቃቄ ስለሚያስፈልግ ነው። ከዚህ በመነሳት ግዳጅ ነው እንላለን ነው። በላጩ ደግሞ ሌላው ተወዳጁ ተግባር አፍና አፍንጫን ውሃ በምንጠቀምበት ጊዜ በአንድ ውሃ ኢክቲፋ ማድረጉ መብቃቃቱ ይሄ በላጩ ነው፣ ሱናው ነው። በአንድ ውሃ ብቻ ሰውየው ለአፉም ለአፍንጫውም መውሰዱ ማለት ነው። ለአፉ ሌላ ውሃ ለአፍንጫው ሌላ ውሃ ቢወስድ ግን ውዱኡ ተበላሸ ማለት አይደለም ነው። ይሄ አንደኛው ግዳጅ ነው። ተግባብተናል? ግልጽ ነው። ሁለተኛው ግዳጅስ ከፊት ቀጥሎ ምን ይመጣል ሲባል ወገስሉል የደይን ሁለት እጆችን ማጠብ ነው። መዐል ሚርፈቀይን ከክርን ጋር አብሮ ይሄ መለያ ቦታው ክርኑ እሱ ራሱ አብሮ ምን መሆን አለበት? መታጠብ አለበት። እስከዛ ድረስ ያለው
ሌላው ሁለተኛው ግዳጅ ነው። ሁለቱም